ደሴ ነው ያለሁት እንግዲህ ደሴ ይኸውላችሁ እየተሰማኝ ያለው ደስታ ለማን እንደምናገር ግራ ገብቶኝ ነው ቪዲዮ መቀርጽላችሁ ልክ እዚህ እንደረገጠን ፕሌኑ እዚህ እንደደረሰ ነፍሴ ማለት ነው ሐሴት ነው ያዘረገችው እስኪ ዞር ብቻ ዝምባ ደግሞ ብቻ ደሴዎች ግን እዚህ የምትኖሩ ሰዎች ብቻችሁን የኔ መሰለ አየር ያጣጣማችሁ በግ ነው መጠየቅ ያለበት እና ደግሞ ከመጣውኝ ቆየው መሰለኝ ናፍቆቱ ነው እንደዚህ ያባባኝ እንደ ልጅ ያደረገኝ መሰለኝ ፉድ ታሌንት ይደገም ገብተ ዳዊት ድገም እሺ አቤት ቆንጆ ተመላለሰው አንገታችን እስኪ ሰበር ድረስ እንደዚህ ያየለ ይገርም እኮ እኔ ለምን እንደሆነ አላውቅም ቆንጆ ደስ ይለኛል ለከን ወደ ፊልዴ ነው መሰለኝ እኔ በሱ ነው የተመረቅኩት መሰለኝ ቆንጆ አቤት ቆንጆ የለም እንጂ ጎጆ እንዲኖር ጎጆ በቃ መረጥ አርጎ ወስዶ ወደ ጎጆ አንድ ሁለት ቢያጆ መስጠት ነበረ ይባላል ድሮ በልጅነታችን እሺ ቆንጆ ለነገሩ እቴን ነው ምን አስዋሸኝ ነገር ቆንጆ አይደለም ቆንጆ አገር ቤት ቀረ ቆንጆ አሁን ሴት አልኩ ወንድ አልኩ ምን ደግሞ ምን አይ ልክ ነው አዲስ አበባ ስንት ኮሌታችን አይደለም የሚያልቀው እንደዚህ ስናይ እዚህ አሁን አንዴም አልዞርኩም ምንም ገበያ ነው አይ ወንዱም እንደዛው እዛው ቀረ ብቻ አገር ቤት መግባት ነው ታገኛለህ ብዙ አለ ይድረስ ነው ቱቲ ባይሆን ያለው መቼም ስለ ቆንጅና ሲነሳ አንድ ጊዜ አንዱ አዲስ አበባ ውስጥ የቤት ሰራተኛ ሊቀጠር ሄደና ለመፈለግ የሰራተኛና አሰሪ ቀጣሪ ቤት አለ እዛ ሄዶ የቤት ሰራተኛ ፈልጌ ነበር አለ በኋላ እሺ አለ ምን የመሰለች ቆንጆ አመጡለት በቃ ሲያይ ደነገጠ ይኸው ሰራተኛ እኔ እኮ ያልኩት ሰራተኛ ነው ለትዳር አይደለም ሰራተኛ አይደለም ምን አይነት ፈለክ ሌላት ነው አይ እንደው ወስቆት ያለች እንደው ማዲያት ምናምን ያላት ወይ ነሱማ ማዲያት ያላቸው እኮ ካናዳና አሜሪካ ናቸው ለነገሩ እውነት ነው እኔ ዞር ብያቻለሁ ማንከሽከሻ ወንድና ማንከሽከሻ ከሽከሽ ያለ ነው
እና በጣም አስቸጋሪ በጣም ይገርም ነው ለዚህ ቆንጆ ለዚህ ነው። አሁን ለምሳሌ እኛ ሀገር ከአመት አመት ቆንጆች ሁሉ ጊዜ በቲሸርት ይላሉ። እዚህ ዌዘሩ ነው መሰለኝ ክረምት ላይ እዚህ ድረስ አይታሉ፣ በጋ ላይ ራቆት ነው። ከዚህ ሄዱ አንድ ሽማግሌ ምን አሉ፣ እንዴት ምን አዩ እዛ አውሮፓ ምናምን ሲሉ፣ አውሮፓማ ክረምት ዛፉ ራቆቱን ይቀራል፣ ሴቱ ደግሞ ይሸፋፈናል አሉ። በጋ ላይ ሴቱ ራቆቱን ይቀራል፣ ዛፉ ደግሞ ልብስ ይለብሳል ብለው ተገባሩ። እውነት ነው የሚያየውት ነው። በጣም መቼም አንዳንድ ጊዜ አስቸጋሪ ነው። በተለይ እቺ ፀሐይ ብልጭ ስትል አቤት! በተለይ ነጮቹማ አለባበሳቸው እዚች እውነቴን ነው እዚች አስረዘምኩት እንደውም እዚች ጋር እንዴት ነው አለባበሳቸው? ምክንያቱም አባባሉ እንካ ግን አትንካ አይነት ነገር ነው። ከነካ እግር መሬት ሳይነካ ከርቸል ይቅርታ፣ ፕሪዝም ብሬክ እና በተለይ ይሄ ሙቀት አካባቢ እንደዚህ ፀሐይ ሲወጣ ምናምን እንደው ስለ እንደዚህ ስለ ዌዘር ሲነሳ አሁን እኛ ሀገር ሜትሮሎጂ አሁን ማንም አያዳምጥ። ያገኘውን ለብሶ ነው የሚወጣው፣ ያገኘውን ለብሶ ነው የሚገባው። በረንዳ የሚያድረው ያገኘውን ለብሶ ነው እዛው የሚያድረው። ሁሉ ነገር እዚህ ነው። ጠዋት ከቁርስ በፊት ዌዘር ነው አዳምጠው ነው። የኛ ሀገር ለነገሩ የኛ ሀገር ኢትዮጵያ ውስጥ ሜትሮሎጂ እንኳን የሚመጣውን ያለፈውን አያውቅም። የዘነበውን ያልዘነበውን ትክክል አይናገርም። ፎቶ በዛብኝ ቦግ አለ። ለዚህ ነው ተቀርጸን አለቅን እኮ ሾልን እንደዚህ። ኧረ እባካችሁ ጥሩ አይደለም። እናንተን አይተው ፈረንጆቹም ጀመሩ ምላጭ ወይ ሸንኮራ ጠበል ሲሰጣ ቀጥ ያደርጋል። ጠበል እንደሱ ነው። እና ዌዘር ሲነሳ ደግሞ አንድ ጊዜ ባለፈው ነው ጎረቤት ኤርትራውን እንትን ሰሞኑን የአየር ሁኔታ ሲያነቡ የጎረቤት ሀገሮችንም ጭምር የሚያንም ጭምር ለሰሞኑ ለኛ አስመራና ለአካባቢው ሀገር ያላቸው ሀገሮች ያላቸው የአየር ሁኔታ አሁን ግልጽ እናደርጋለን። እንደታባቸው አዳምጡ። ለኬንያ ትንሽ ጭጋጋማ ሆኖ ያካፋል ትንሽ። ለሶማሊያ ሞቃታማ ነው፣ ልብሱ ያስወልቃል። ለጅቡቲም እንደዛው፣ ለአስመራም እንደዛው ነው። ለዚህ ለሸርሙጣ ይዘንብላታል አለ ይዘንብላታል። ለዚህ ለሸርሙጣ ይዘንብላትም አትሰራበትም። ችግር ነው ያወሩት። አስቸጋሪ ነው። ችግር ነው። ብዙ ችግር ለማውራት አሁን ብዙ ችግር አለ። ችግሩን ለማውራት ደግሞ ብዙ ሌላ ችግር አለ። ስለዚህ ለነገሩ እየዘነበ ነው። ኢትዮጵያ ውስጥ በጣም ብዙ ዝናብ አለ። ለነገሩ አሁን ክረምት ኢትዮጵያ ውስጥ ዝናብ ሌት ከቀን በጣም ዝናብ
በፊት የዛሬ እኔ እናቴ ልጅ ነገር ጌታ የስንት ዓመት የነበረ ዝናብ ነው ተመልሶ የመጣው እንደ ቤል ሱሪ ተመልሶ የመጣው አለ እና እኔ ደግሞ ወይዘሩ ተቀይሮ ነው ምናልባት ኢትዮጵያ ውስጥ ባለፈው ሚሊኒየም የተወሰኑ ችግኞች ተተክለዋል እነሱ ቀይሮት ነው ወይዘሩን እና ከመቼው ደርሰው ከመቼው ወይዘሩን ቀይሮ ዝናብ በዝናብ አረግጥ ይዤ ነበረ ግን ማዘር የነገረችኝን አመንኩኝ እሱ ይቻላል እና ይዘንባል ኢትዮጵያ ውስጥ ይዘንባል ግን ያው ኑሮም ያው ይዘንባል እንደ ድሮ ነው ያው ኑሮ ወደ ላይ ነው ሰውም ወደ ላይ አንጋጦን ኑሮም ያየው ምንም ባለፈው ውድ በርበሬ ብያችሁ ነበረ በርበሬ በጣም ተወዶ ነበር አሁን በርበሬ ቀረና ወደ በሬ ገባ በሬ የበሬ ስጋ አብየት ዋጋው እኔ የት እንደዚህ የሚደርስ ሰው ግን ተወደደ ብሎ አያቆም ስጋ ቤት በራፍ ላይ ቢላይቶ ሆረር ፊልም ነው የሚመስለው እንደዚህ የቀረበ ሆረር ፊልም ግን ያ ሁሉ ቢላይቶ አንድ ሰው አይነካካም በጣም በሰላም መውጣቱ እሱ ነው የሚገርመኝ በጣም ፍቅር አለው ሰው እና በጣም ነው በሬ ስጋ የበሬ ስጋ በጣም ነው ውድ በጣም ከመወለዱ እኔ ፍርሃት አለኝ ለወደፊቱ በሬ ይጠፋና ለወደፊቱ በሬ ጠፍቶ ገበሬ ብቻውን ቀርቶ እና ለልጆቻችን እንደ ዳይኖሰር ድሮ አንድ በሬ የሚባል እንስሳ ነበር እንደዚህ ቁርጥ ይበሻል በሚጥሚጣ እንደዚህ ተጠቅሶ ታሪክ አባ ሽማግሌዎች መጥተዋል መጡ በቃ ግቢ አንቺ ጓዳ ግቢ እሺ እሺ ግቡ ሰላም ለዚህ ቤት ሰላም ለዚህ ቤት ሰላም እንደምን አረፈዱ ደህና ያው እንግዲህ እንደ ወጉ እንደ ባህሉ በማርና ወተት ያሳደጓትን ልጆትን ሰገን መነን አው መነን ለልጃችን አለማየሁ ሞላ ልንለምን የመጣ ነው ወንድሜ ዘለቀ እባላለሁ የመነን የቀድሞ ፍቅረኛ ነኝ ዛሬ ደግሞ ለወንድማችን ሽማግሌ ሆኜ በመምጣቴ ጉዳዩን እንደ ታሪካዊ ክስተት ቆጥረዋለሁ እሺ ጥሩ ቁጭ በሉና እናውራ ጌታዬ በደንቡ በባህሉ መሰረት የእርሶን ቃል ሳንቀበል እንኳን አንቀመጥም መልካም ለመሆኑ ልጁ ምን አለው ጌታዬ ከፍተኛ አቅም አለው አቅም ሲባል እዚህ ቦሌ መድኃኔዓለም ያለውን ሸዋብር ህንጻን ያውቁታል እምነበረዱ የባለ 7 ፎቁ 9 ፎቅ ያለው 9 አዎ ወንድማችን 9ኙንም ፎቅ ያለምንም ሊፍት መውጣት አቅም አለው እንግዲህ በመልክ አናውቀውም አይተነው አናውቅም ፎቶ ብጤ ይዛችሁ ይሆነ እሱን ጌታዬ እሱ እኮ እንደ ጌታቸው አሰፋ ፎቶ የሚባል ነገር የለውም መልኩን ለመግለጽ በቃላት ልትስሉልኝ ትችላላችሁ የወንድማችን መልክ በቃል ለመሳል በጣም ያዳግተኛል ግን በዜማ ልሞክር እስከሰና በለው ጥላትህን እንደ በሬ ቀድመህ ረዳው አይነት መልክ ነው ያለው ምን ልበለዎት አብሮ ለመኖር ሲባል የሆነ የሚታገሱት ፊት አይነት እንደሱ ነው ያለው ተምሯል አዎ ከመከራ ተምሯል ተምሯል አመልስ አለበት ጌታዬ አመል ሲሉ አምሽቶ ይገባል
አምሽቶ አይገባም። በዛ ያራል። ጥሩ። እችን ወስኬ እሱ ልኮ ነው? አዎ እሱ ነው። አዎ ይሄን ውስኪ ላከው እርሱ ነው። በቅናሽ ሽጥላቸው ብሎናል። 7,000 ብር ወስዱታል።